ረህመቱላሂ ወበረካቱ ውድና ተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። ቤተሰብ ሰላም ናችሁ? በያላችሁበት ያለ ህዝነት ይስፈንባችሁ። ቤተሰብ እይታ አለው 803,000 ሰው 202,000 ሰው እንደዛ ያው ግን ላይክ ሰብስክራይብ ሼር የለውም። እባካችሁ ሰብስክራይብ አርጉኝ፣ ምንም አይጎድልባችሁም በእናንተ ሰብስክራይብ ላይክ ሼር እያረጋችሁ ቪዲዮን ተከታተሉልኝ፣ ቫይራል ይውጣልኝ እላችኋለሁ። እስኪ አሜር ደረሰበት አብረን ቪዲዮ እንከታተላችኋለን። ባይ እንዴ እንደዚህ ጥፍሯን እንደዚህ አርጋ እኮ እንደ ድመት ነው ሚው ስትልብኝ ነበር። እኔ በጣም ነው የፈራሁት። እንዴ እንትን እኮ ነው የሆነችብኝ፣ ነብር አራስ ነብር ነው የሆነችብኝና እኔ በሩቁ ነው የምፈልገው። እናቴ እኔ እንደዚህ አይነት ነገር ውስጥ እኔ አጋጥሞኝ ማያውቅም። ምንም በማያገባኝ ነው የገባሁት። አሁንም ደግሞ አንዴ ነገሮች ሚዲያ ላይ ስለወጡ ለማብራራት ነው እንጂ እኔ ነገር በጣም ነው ያስጠላል። አሚርም እኔ በቀድሞ ወደ እናቱ ይመለስ እሱ እናቴ እንደዚህ ሆና እንድታየኝ አልፈልግም ስላለ ነው እንጂ እኔ አሚርም ወደ ቤተሰቦቹ የሚመለስ በጣም ደስተኛ ነኝ። እና ቤተሰቦቼ እንግዲህ ያው እንደነገርናችሁ ነው። እና ሱሚ እንግዲህ ከባድ ስልክ ተደውሎላት ሄዳለች። እሷ እስክትመጣ ድረስ እኛ ያለውን ነገር እናጣራለን። ሲቀጥል ደግሞ ሱሚ ሄደችው አንድም ፖሊስ ለማምጣት ነው እና ደግሞ ኡስታዙን አምጥታ እንግዲህ ድጋሚ መቀራት አለበት ስለተባለ ነው። እነሱም ደርሰዋል። ሰላም። አሁን እንገባለን። በጣም ነው። እኔም ቸኩላለሁ። የሆነም ታገኙ ቶሎ እንደምትችሉ ይሰል እንግዲህ እኔ አይደለሁም ብለሻል። ስትሪክለው ከዚህ ቤት አትወጪ። እስር ቤት ነው መገቢው። ነይ ኪያ። እናቱ ሞቢል ልቀቀኝ። ምን ማለት ነው እንዴ ኪያ? ምንም የማውቀው ነገር የለም። አንቺ ልቀቀኝ። እጅን እያሳመምክ ነው። እናት እጅን አትረሺኝ ኪያ። ኪያ ፈራሽኛ እያሰቃዩኝ ነው። ጤነኛ ነኝ። በእናታችሁ ደውኛ ለቁኝ። እኔ ምን አልኳችሁ? እኔ ጤነኛ ነኝ። በቃ አልኳችሁ አይደል እንዴ? ለምን አፍቱኝም? በቃ ልቀቁኝ። ልምጣበት። አሜን አሜን። ልፍታክ ልፍታክ
Selanjutnya